ሰላም እንዴት ናችሁ ዶቼ እንዴት ናችሁ ሰላም ባላችሁበት ሰላማችሁ ብዝት ይበልልኝ እላችኋለሁ ውድ የሲፈን ፍራውል ተከታዮች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ ሀገር ውስጥ ያላችሁትም ውጭ ሀገር ያላችሁትም ሁላችሁንም ሰላም ብያለሁኝ ዛሬ አዲስ ቪዲዮ ይዤ መጥቻለሁ እሱም ከእንግዳ ጋር ከሄቴ ጋር አስተዋውቃችኋለሁኝ እላችኋለሁ የኔ ውድ ይሰማል ይሰማል ራስሽን አስተዋውቂ ከዛ ጥያቄ ይኖረናል ማለት ነው እሺ ሰላም ጤና ይስጥልኝ ውድ የሲፈን ፍራውል ተከታዮች እንዴት ናችሁ ሰላም ናችሁ ወይ እኔ ደህና ነኝ እግዚአብሔር ይመስገን ባላችሁበት ሰላማችሁ ብዝት ይበልልኝ እኔ ቅድስት እባላለሁ የሲፈን እህት ነኝ እንግዲህ ዛሬ ጥያቄ አለኝ እንግዲህ ሁን ታብያለሁ ጥያቄው ምን እንደሆነ ከናንተ እኩል ነው የምሰማው ታግዙኝ አላችሁ እንግዲህ በጥያቄ ልንፋጠጥ ነው ምን እንደሆነ አላወቅኩም በቃ እንግዲህ ወደ ጥያቄው እንገባለን ያው ስምሽን አስተዋውቀሻል ማለት ነው አዎ ለቤተሰቦችሽ ስንተኛ ልጅ ነሽ ለቤተሰቦቼ እኔ አራተኛ ልጅ ነኝ አራተኛ ልጅ ስንት እህት ስንት ወንድም አለሽ አዎ ሶስት እህቶች አሉኝ ወንድሞች ደግሞ አራት አሉኝ ሶስት እህቶች አራት ወንድሞች አላት ማለት ነው ካንቺ ጋር አራት ነው አዎ ከኔ ጭምር አራት እንሆናለን ማለት ነው ያው ሶስት እህቶች አሉኝ አራት ወንድሞች አንድ ላይ እኔ ጨመርበት አራት ማለት ነው እኩል አራት እህት አራት በህይወትሽ ውስጥ ምን ያስደስትሻል በህይወቴ የሚያስደስተኝ እኔ በህይወቴ በመጀመሪያ በጣም የሚያስደስተኝ ኦርቶዶክስ መሆኔ በጣም ያስደስተኛል ከምንም በላይ የድንግል ማርያም ልጅ መሆኔ በጣም ያስደስተኛል ሲቀጥል ደግሞ የሰው ደስታ በጣም ያስደስተኛል ሰው ደስታ ሳይ በቃ በጣም ደስ ይለኛል ከራሴ ደስታ ይልቅ በቃ ሰው ሲደሰት በጣም ደስ ይለኛል የዛ ሰው ደስታ እኔ በጣም ደስ ይለኛል ማለት ነው ኦኬ በህይወትሽ ውስጥ በጣም ያዘንሽበት ቀን በህይወቴ በጣም ያዘንኩበት ቀንና የማረሳ ቀን ያው ማንኛውም ሰው በሆነ ነገር ዝም ብለሽ ትከፋያለሽ ታዝኛለሽ ያ ሳይሆን የማረሰውና በጣም ያዘንኩበት ቀን ቢኖር አጫሉ የሞተ ቀን መቼም ቢሆን አረሳ ከውስጤ ራሷ ያልወጣልኝና መቼም ቢሆን የማረሰው ቀን ቢኖር አጫሉ እንዴሳ የሞተበት ቀን ነውና ነፍሱን በገነት ያኖርልን አሜን ያን ቀን አረሳ ሁላችንም ነው እንግዲህ እግዚአብሔር ነፍሱን ይማርልን ኢንሻአላህ የኔ ቆንጆ ከእናትሽና ከአባትሽ ማንን ትወጃለሽ ይበለጣ ማለት ነው ከእናቴና ከአባቴ ያ ሁለቱንም በጣም ወዳቸዋለሁ እናትና አባቴ ሁለቱም ለኔ ልዩ ናቸው ግን ይበልጥ በጣም የሆነ የምታደዩ ነገር ይኖራል አባቴን በጣም ወደዋለሁ አባቴን በጣም ይበልጥ ወዳለሁ በጣም ማለት ነው ለዛ ኦኬ ሁላችንም አባታችን በጣም ነው የምንወደው ይኖርልን አሜን ምን አይነት ጸባይ ያለኝ እኔ ማለት ነው አንቺ ምን አይነት ጸባይ ያለሽ በጣም ትናደጃለሽ የሆነ ነገር በተፈጠረ ሰዓት በቃ በዛን ሰዓት በጣም ነው የምትናደጅ ያው ነገሩን ወደው ትረሻለሽ ግን በሰዓቱ በቃ ብቻልና እቺን ዓለም ሁሉ ብታደራምጪ ደስ የሚልሽ ይመስለኛል ሳስበው ማለት ነው አረተ ያው ነገሩ ግን ወደው ትተያለሽ እውነቴን ነው እውነቱን እንነጋገርና ልክ አይደለም እንዴ እውነት ነው እሺ እና
ያው ነገሩን ወዲያው ትተያለሽ እንዳልኩሽ። ከዚህ ባለፈ ግን በጣም ትናደጃለሽ። በቃ በምትናደጂበት ሰዓት ምን እንደምታረጊ ራሱ አታውቂም። በቃ በጣም በዛን ሰዓት ጉድ ነው፣ አለማየት ይሻላል። ምን አይነት ጸባይ ትወጅልኛለሽ? በጣም ወደልሽ ጸባይ፣ ከሰው ጋር በጣም ትግባቢያለሽ። ወዲያው ከሰው ጋር ትግባቢያለሽ እና ያን ጸባይሽን በጣም ወድልሻለሁ። እሺ ያው በጣም ወድልሽ እንደነገርኩሽ በጣም ከሰው ጋር ትግባቢያለሽ። ወዲያው በቃ ጊዜ ምን አይፈጅብሽም። ከሰዎች ጋር በጣም ትግባቢያለሽ እና ያን ጸባይሽን በጣም ወድልሻለሁ። አመሰግናለሁ። ከእህቶችሽ ይሁንም ከወንድሞችሽ ይሁን ከማጋ ስትሆኚ ደስ ይልሻል? ደስ ሲላሽ ስልሽ የሆነ ከማጋ ስትሆኚ ነው በጣም የምትደሰች ወይም ደግሞ ደስ የምልሽ ማለት ነው? ያው ከእህትና እሺ እና ከወንድሞቼ ጋራ ከሁሉም ጋራ ብሆን በጣም ነው ደስ የሚለኝ። ያው እንግዲህ የስራ ሁኔታ ሆኖ የተለያየ ሀገር የተለያየ ቦታ ነው ያለነው እንጂ ግን በጣም የምንቀራረበው አብረን ያው የምንውለው ማለት ይቻላል ከአንቺ ጋር ነው ማለት ያው በጣም የምንገናኘው የምናወራው ውሏችንን እንዴት እንደዋለ ምን እንዳጋጠመን ምናምን በቃ አለ አይደለ ከአንቺ ጋር ነው እና ብዙ ጊዜ ከአንቺ ጋር ነው ማለት ነው የምንገናኘው። እና ግን ከማጋ መሆን ያስደስትሻል አልሽው? የሆነ መናገር እኔ ከሁሉም ጋር ብሆን በጣም ነው ደስ የሚለኝ። በቃ ለሰከንድ ሁሉ ባልለያቸው እና ከሁሉም እና ወንድሞቼ ቤተሰቦቼ ጋር ብኖር በጣም ደስ ይለኛል። ኦኬ ጨረሽ? እያወራሽ ነው? አዎ ጨረስኩ። ምን ያስደስተኛል እኔ ማለት ነው? አንቺን በጣም ያስደስትሽ ነገር በቃ በሰላም ወደ ሀገርሽ ገብተሽ ልጅሽ ጋራ መኖር ያ በጣም ነው የሚያስደስትሽ ከምንም በላይ። አመሰግናለሁ። በመጨረሻ ማንን ታመሰግኛለሽ? ፍቅርሽን የምትገልጪው ካለ ከቤተሰቦችሽም ሆነ ከምትፈልጊ ሰው ማለት ነው። በአንደኛ ደረጃ ደግሞ ማንን ታመሰግኛለሽ? አዎ እንግዲህ በመጀመሪያ ይሄን እድል ስለሰጠሽኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምንም አይደል። በመቀጠል ደግሞ እቺን ሰዓትና ደቂቃ ያሳየን ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። በመጀመሪያ እሱ ነው ጊዜና ሰዓት ሰጥቶችን ሰዓትና ደቂቃ እንደኛ ያደረገን። በመቀጠል ደግሞ ቤተሰቦችን ሁላቸውንም በጣም አመሰግናቸዋለሁኝ። እናቴን፣ አባቴን፣ እህት ወንድሞችን ሁላችሁንም እና ደግሞ አያቴንም እድሜ ጤና ይስጥልኝ። በጣም ወዳታለሁ፣ አከብራታለሁ። ቤተሰቦችን በሙሉ በጣም ወዳቸዋለሁ። እነሱን አመሰግናለሁ። በመቀጠል ቅሬን የምገልጽለት ያው እናቴንም አባቴንም በጣም ነው የምወዳቸው። ይበልጥ ግን ያው ብዙ ጊዜ እነግርሻለሁ አባቴን በጣም አደላለሁ ይመስለኛል። አባቴን በጣም ነው የምወደው፣ በጣም ነው የማከብረው። እድሜ ጤና ይስጥልኝ። በቃ ከኔ እድሜ ራሱ ጨርሶ ጨምሮ ቢቻልና ከራስ የሚቀንስ ቢሆን ከኔ እድሜ ቀንስ ይሰጥልኝ እመኝ። አባቴ ሁሉ ነገሬ ነው፣ ጓደኛዬ፣ አባቴ፣ ምስጥረኛዬ። በቃ አባት ብቻ አይደለም እና ይለያል። በቃ አባቴ ይለያል ስል ቃላት ራሱ የለኝም ስሉ ለመናገር። እግዚአብሔር ጤና ይስጥልኝ ያድርግልኝ። በጣም ነው የምወደው፣ በጣም ነው የማከብረው። ባለበት እግዚአብሔር ይጠብቅልኝ። እናቴንም እንደዛ ወዳታለሁ። እግዚአብሔር ይጠብቅልኝ። አሜን። ሁላችሁ ነው። አሜን። ይጠብቀን፣ አንቺንም ባለሽበት ይጠብቅሽ እልሻለሁኝ። ጥያቄን ጨርሻለሁኝ። እኔም በመጨረሻ የማመሰግነው መጀመሪያ ፈጣሪን እግዚአብሔር ሰዓት ሰጥቶን እስካሁን አቆይቶን ኖረን ቤተሰቦቻችንም ኖሮ
ዛሬ ላይ እንድንደርስ ይሄንንም ደግሞ እንድናወራው ደግሞ እንድንናገር ስለረዳን እግዚአብሔር ክብርና ምስጋና ለሱ ይሁን። በመቀጠል እኔም አባቴን በጣም ነው የምወደው፣ በጣም ነው የማከብረው። ቤተሰቦችን ሁሉ እህት ወንድሞቼ በጣም እህቴ በተለይ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለኔ ልዩ ነሽ፣ ስስቴ ነሽ፣ ሁሉ ነገሬ ነሽ። እኔ እንጃ እኔ አላውቅም፣ ቃላት የለኝም። ከሁሉም የበለጠ በጣም እወድሻለሁኝ፣ አከብርሻለሁ። አመሰግናለሁ። እኔም እንደዛ በጣም አከብርሻለሁ። ታላቄ እወድሻለሁ፣ አከብርሻለሁ። እድሜ ጤና ስኬትን እመኝልሻለሁ። ያሰብሽው የተመኘሽ ሁሉ እግዚአብሔር የልብሽን መሻት ይሙላልሽ። በሰላም ለሀገርሽ ያብቃሽ። ከልጅሽ ጋር በሰላም ያገናኝሽ። እድሜ ጤና ይስጥልሻለሁ። እግዚአብሔር ይጠብቅሽ። ባለሽበት በሰላም ያገናኘን ሁላችንም። አሜን። እኔ ቆንጆ እና እኔም እንዳልኩሽ በጣም ነው የምወድሽ። እንደውም በጣም በቃ እኔ እንጃ እህቴ ማለት ለኔ ሁሉ ነገሬ ናት፣ ምስጥረኛዬ። እንደ ታላቅና እህት ሳይሆን እንደ ሁሉ ነገር ነው፣ ታውቂያለሽ። በጣም በቃ ምንም የማንደባበቅ ማለት ነው። እና ብቻ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኖርልኝ ሁሌ ለዘላለም፣ እድሜና ጤና ይስጥሽ እልሻለሁኝ። እሺ እኔ ውድ። በመቀጠል አባቴ ማለት ለኔ እህቴ እንዳለችው ሁሉ ነገሬ ነው። አባታችን ማለት በጣም ጥሩ ሰው ነው። በጣም በቃ እንጃ ለልጆቹ የሚኖር እንደ ጎደኛ ሆነ እንደምንም እንጃ እኔ አላውቅም፣ ቃላት ያጥረኛል። አባቴን ባለበት ሰላም ነው ያብዛለት። በጣም ነው የምወደው። ሁሉ ነገር ምስጥረኛዬ፣ ጎደኛዬ፣ ምንም የማልደብቀው አባቴ ማለት ነው። ሁሉንም ጤና ያስጣቸው። አያቴንም እንደዛ። አያቴ ማለት ለኔ ልዩ ነች። እኔን ያሳደገችኝ በጣም የምወዳት፣ በጣም የማከብራት። እኔ እንጃ እኔ ከእድሜ ላይ ቀንሼ ቢሰጣት ደስ ይለኛል። እግዚአብሔር ጤና ይስጣችሁ ሁሉም፣ ማዘርንም ፋዘርንም እህት ወንድሞቼ ሁሉም። አሁን ተበታትነን ብንኖር አንድ ቀን ደግሞ እንደምንገናኝ ተስፋ አደርጋለሁ። ሁሉም ባሉበት ሰላምና ጤና ይስጣቸው እግዚአብሔር። በጣም ነው የምወዳቸው። አሜን አሜን። በተረፈ ልጄን የዛ ሰው ይበለ ልጄን በጣም የምወደው ሁሉ ነገሬ፣ ብዙ ነገሮችን ያየሁበት እኔ እንጃ እኔ አላውቅም፣ ቃላት ያጥረኛል። ልጄ ማለት ለኔ ሁሉ ነገሬ ነው። ባለበት እግዚአብሔር ይጠብቅልኝ። በጣም ወደዋለሁ። እኔ እንጃ እኔ አላውቅም፣ ብዙ ነገሮችን በቃ የሆንኩበት ልጄ እግዚአብሔር ባለበት ሲጠብቀው። እኔም ምናፍቀኝ በሰላም ከስግደት ወደ ሀገሬ ተመልሼ ልጄን የማይበት ከሱ ጋር እግዚአብሔር ጤና ሰጥቶኝ ከሱ ጋር የምኖርበት እንድኖረው በቃ ከሱ ጋር እንድኖር ብቻ እግዚአብሔር እርዳኝ ነው የምለው። አይዞሽ እኔ ቆንጆ እንዴ አይዞሽ። በስተመጨረሻማ እንዳትከፊ፣ አይዞሽ። እግዚአብሔር ለሁሉም ጊዜ አለው። ሁሉም ነገር በጊዜው ይሆናል። እግዚአብሔር ይዛ ሰፊ ይበልን። ልጅሽንም ደግሞ ያሳድግልሽ በጥበቡ እግዚአብሔር ይጠብቆ ባለበት። አንቺንም ደግሞ የተመኘሽው ልጅሽን በሰላም ሀገርሽ ገብተሽ አብረሽ ይሄ ጊዜ አልፎ በቃ ተገናኝተሽ በደስታ ሁሌ ተደስታችሁ የምትኖሩ ያድርጋችሁ። የዛ ሰው ይበለን። እሱን የምናይበት ቀን ቅርብ ያድርግልን። ሀገራችንን ሰላም ያድርግልን እና አይዞሽ ጉዳይ አትክ። እሺ ለሁሉም ጊዜ አለ። እሺ ነውድና ቤተሰቦችንም ሁላችሁም ባላችሁበት ወዳችኋለሁ። ልጄን በጣም ነው የምወድህ፣ በጣም ነው የማከብርህ። አንተ ስትኖር ነው እኔ የምኖረው፣ ላንተም ነው የምኖረው፣ ላንተም ነው ብዙ ነገሮችን ያሳለፍኩትና ብቻ ነው ያላቀም እግዚአብሔር ብቻ ሰላምና ጤና ሰጥቶ እንጃ ስሜታዊ ሆንኩ መሰለኝ እና ይቅርታ ብላችሁና እኔ መስላለ ዛሬ ቪዲዮ የሲፍዬ ተመልካቾች በጣም እናመሰግናለን። እስካሁን ድረስ ስለተከታተላችሁን፣ ስላዳመጣችሁን፣ ጊዜያችሁን ሰጣችሁ ከኛ ጋር ስለነበራችሁ በጣም እናመሰግናለን። መልካም ጊዜ። እግዚአብሔር በስደት ላይ ያላችሁ በሰላም ለሀገራችሁ ያብቃችሁ። የቤተሰቦቻችሁን ክፉ አያሰማችሁ። መልካም ነገር ሁሉ ይግጠማችሁ ባላችሁበት። በሰላም ለሀገራችሁ ግቡ። ሀገር ውስጥ ያላችሁ ደግሞ እግዚአብሔር ይጠብቃችሁ። ሀገራችንን ሰላም ያድርግልኝ።
ያድርግልን። አንቺም አትከፊ፣ እግዚአብሔር አለ ለሁሉም ነገር። ደግሞ ጊዜ አለ። ጠንካራ ነሽ፣ ጎበዝ ነሽ፣ በርቺ። አንቺ ብዙ ነገሮችን ያሸነፍሽ ጀግና ሴት ነሽ። ልጅሽን ያሳደሽ ጎበዝ ነሽ እና በርቺ። ይሄ ጊዜ ደግሞ ያልፋልና አይዞሽ፣ አትከፊሽ። እግዚአብሔር ከአንቺ ጋር ይሁን፣ አትከፊ። አመሰግናለሁ። በቃ ውዶቼ እግዚአብሔር ከእናንተ ጋር ይሁን። ባላችሁበት እግዚአብሔር ይጠብቃችሁ። እግዚአብሔር በቃችሁ ብሎ ደግሞ ከስደት ወደ ሀገራችን ገብተን የናፈቅነውን ሁሉንም ነገር ገብተን ወደ ሀገራችን የምንኖርበት እሱ ፍቃዱ ይሁን ነው የምለው። ሰላም ሁኑልኝ። ወዳችኋለሁ። ሄቴ ወድሻለሁ። አንቺም ቃላት የለኝም። እግዚአብሔር ያክብርሽ፣ ያኑርሽ፣ በሰላም ያገናኘን። አሜን አሜን። እሺ ንውድ ቆይ እህቴ አንዴ አትዝጊያኔ ጨርሻለሁ። ግን ለማንኛውም እንዳልኩሽ ነው። አንቺ ማትከፊ የኔ ቆንጆ። እግዚአብሔር በሰላም ለሀገርሽ ያብቃሽ ብዬሻለሁ። ለሁሉም ጊዜ ያለው። በመቀጠል ደግሞ የረሳሁት ነገር አለ። ምንድነው እሱ? በጣም እንደምወድሽ በጣም እንደማከብርሽ ታላቂ ጓደኛዬ ምስጥረኛዬ በቃ በስደት ሀገር ላይ ይሁን በሀገርም ሁሉ ነገር ነሽ። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ያሰብሽውን ሁሉ ይሙላልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ ኑሪልኝ፣ እድሜ ጤና ይስጥልኝ። አሜን። የኔ ቆንጆ እኔም እወድሻለሁ። አንቺም ኑሪልኝ ለዘላለም። ሰላም ሁኚልኝ። ባለሽበት ውድድ አደርግሻለሁ።